በዚህ ሰዓት የኢትዮጵያውያን ቲክቶከሮች መታሰር ዓለም ላይ ራሱ አነጋጋሪ ሆኗል። እንደምትመለከቱት ቢቢሲ ኒውስ ከጥቂት ሰዓታት በፊት በምትመለከቱት መልኩ ፖስቷል። ኢንዲሰንሲ አለባበስ የለበሱ ቲክቶከሮች ኢትዮጵያ ውስጥ ታስሯል የሚል ዘገባ ነው ያወጣው። ይሄ ነገር እንግዲህ ዓለም አቀፍ ሽፋን ያገኘ ይመስላል። ዝም በይ። ከእንግሊዘኛ ከተማርሽው ሁለት ነገር ንገሪኝ። አንቺ ትዝ የሚልሽ? እኔ ተማርኩት እኔ ሂሳብና አይደለም። እንግሊዘኛ ተምረሻል? እንግሊዘኛ አልተማርኩ። ፈተና ላይ ብቻ። ፈተና ላይ ምን ተፈተናችሁ? እንግሊዘኛ ነው እኮ። ምን አሏችሁ? ለምሳሌ ኤቢሲዲ እኮ በሱ እንደንተኑ ነው። ከዛ መሀሉ ላይ በዳሹ ላይ እንትኑ መሙላት ማለት ምኑን እኮ ምን ሞላሽ አንቺ? እኔ ይበልጣል ያንሳል ነው። ይበልጣል ያንሳል ምኑ ላይ? እንትኑ ላይ ነው። እንግሊዘኛው ላይ ይበልጣል ያንሳል ምናምን። እድሜው ስንት ነው? 69 ዓመትን እንዴት ይገልጹታል? ሽምግልናና እርጅና እንዳይደለም። እርጅና ኤክስፓየር ማድረግ ነው። ሽምግልና ግን በእውቀትም በማስተዋልም ማደግ። ተዝረከረከ ሽምግልና መሆን የለበትም። ያርጅና ነው። ወደ ሽምግልና ስትመጣ ግን አዋቂ መሆን አለብህ። መምከር መቻል አለብህ። መቆጣት መቻል አለብህ። ቁጣህ በፍቅር መገለጽ አለበት። እስካሁን ሲኖሩ ያደረጉት ቁም ነገር ትልቁ ነገር ምንድን ነው? በትምህርቴ ሰክሰስፉል ነኝ። ማስተር ሰርቻለሁ። ልጆች ወልጃለሁ። የ37 ዓመት ትዳር ነበረኝ። ልጆች 3 ልጆች፣ 2 ሴት 1 ወንድ። ሶስቱም ትምህርታቸውን ጨርሰዋል። 2 ድር ያለው ልጅ አይቻለሁ። አንዷ ገና ባል እየጠበቅን ነው። በወጣትነት ዘመኑ ውድ ዋጋ ያስከፈሉት ስህተት ነበር። ምን ነው በዛን ጊዜ አሁን የማውቀውን ያህል እግዚአብሔርን ባውቀው እሱ ነው። ያንን ዕውቀት ቢኖረኝ ኖሮ የገባሁባቸውን ነገሮች ገብቼ ኪሳራ ውስጥ አረፍኩ። ግን ኪሳራዬን ሁሉ ለውጠው እዚህ አደረሰኛል። እግዚአብሔር ቸር ነው። ለወጣቱ ያሉት መልእክት ኦፖርቹኒቲን በጊዜው መጠቀም። እግዚአብሔርም የጊዜ አምላክ ነው። ጊዜን ፈጥሮ በጊዜ የተጠቀመ አምላክ። እናቴ ብለህ እንዳጠራኝ ከዚህ በኋላ ጅል የማንም ቂጡን አልጠረገ በጮች አሉን። አረ ምን አይነት ልጅ ነው ያለኝ? ወይ ስራ የለው ወይ ማር ወይ ቤተሰቡ ያግዝ። አረ ፈጣሪ ምን አይነት ሶሪ ሰጣኝ? ምን አይነት ልጅ ነው የሰጣኝ ፈጣሪ? አረ በስመ አብ እንዴ! አረ ወይኔ አረ ተሰቃየው። የአዶናይ ቤተሰቦች ወይም የቅርብ ጓደኞች ይሄ ቪዲዮ ከደረሳችሁ ለእናንተ ነው። ለነዚህ 4 የመንግስት ተቋማቶች እንግዲህ የካናዳ የመንግስት ተቋማቶች ኢሜል ማድረግ አለባችሁ በአስቸኳይ ማለት ነው። አንደኛ ኢትዮጵያ ውስጥ የሚገኘው እንግዲህ የካናዳ ኤምባሲ በፍጥነት ኢሜል አድርጉ። በጣም ተጽዕኖ ያሳድራሉ። አንደኛ ቦታው ድረስ በመሄድ መጠየቅ ይችላሉ። ሁለተኛ በምን ጉዳይ እንደታሰረ ማጣራት ይችላሉ ማለት ነው፣ በትክክል ዲፕሊ ማለት ነው። ሶስተኛ ደግሞ የተሻለ ትሪትመንት እንዲደረግለትና እንዲፈታም በስሱ ፕሬዥር ማድረግ ይችላሉ። ሁለተኛ ግሎባል አፌርስ ኢን ካናዳ ነው። እነዚህ ደግሞ ካናዳ ውስጥ የሚገኙ የመንግስት ተቋማት ሲሆኑ በዓለም ዙሪያ የታሰሩ እንግዲህ የካናዳ ዜግነት ያላቸውን ሰዎች ጉዳያቸው የሚከታተሉት እነዚህ ናቸው። በምን ጉዳይ እንደታሰረ ምን እንደሆነ እነዚህም ዲፕሊ ያጣራሉ፣ ኢሜል ያደርጋሉ ለኢትዮጵያ ገቨርንመንት ማለት ነው። ሶስተኛ ደግሞ ሚኒስትሪ ኦፍ ሎካል ሜምበር ኦፍ ፓርላመንት ወይም የተወካዮች ምክር ቤት ይኖርበት የነበረው ከተማ ቶሮንቶ ከነበረ ለቶሮንቶ፣ ካልጋሪ ከነበረ ለካልጋሪ ሜምበር ኦፍ ፓርላመንት ኢሜል ማድረግ አለባችሁ ማለት ነው። እነዚህ ደግሞ ምን ሊጠቅም ይችላሉ? ለፎሬን አፌርስ ኢሜሎችን ይልካሉ ማለት ነው፣ ተጽዕኖ ያሳድራሉ ፎሬን አፌርስ ጋር እንዲደርስ ማለት ነው። አራተኛና the most important is ፎሬን አፌርስ። ለፎሬን አፌርስ ኢሜል መላክ ያለባችሁ ስትሮንግ የሆነ ኢሜል። ፎሬን አፌርሶች ደግሞ ጉዳዩን ወደ ዲፕሎማቲክ ይቀይሩታል ማለት ነው ከኢትዮጵያ ጋር which is አዶናይ ጉዳይ ኤስኬሌት እንዲያደርግና ሲሪየስ በሆነ ጉዳይ እንዲታይ ይወስዱታል ማለት ነው። ለእነዚህ 4 ተቋማቶች as soon as possible ኢሜል ማድረጋችሁን አትርሱ ማለት ነው። በደንብ ያለውን ጉዳይ አብራርታችሁ በደንብ አሳይታችሁ፣ ምክንያቱም እኛ ነው ስለ አዶናይ የምናውቀው እነሱ አያውቁም። ስለዚህ ምን አይነት ሰው እንደነበረ በምን እንደሆነ ኤቭሪ ሲንግል ቲንግ ዲፕሊ ሪፖርት ማድረግ አለባችሁ ማለት ነው። በተረፈ አዶናይ ባለህበት እግዚአብሔር ይጠብቅ። ይመቻል። ምን ሆነ ነው? ምንም አልሆንኩም ትላለህ እንዴ? በባዶ ሜዳ ብቻ ነው ያወራው። አውሮ እንዴ ምን ትቀባጅራላችሁ? ቅድም ዶርም እንደዛ ስትተክዝ ነበር። ናይ ተረጋጋ እንጂ። እንዴት ነው የምረጋጋው? ብቻ ነው እያወራብህ እያላችሁኝ እኮ ነው። አሃ ሴቶች ዶርም የሚወራው ነገር እውነት ነው ማለት ነው። እሺ ዛሬማ ምን አሉ? አፍቅሮ ጥናት ተዋል ነጋ ጠባ ስለሷ ነው የሚያስበው ቢባል ወረኛ ያባቸው ምድረ ቴንሽን አይሙላ። ማንም ቴንሽኑ አናቱ ላይ ሲወጣ ነው አፈቀረ ጥናት እኔ እያነበብኩኝ ነው። ፍቅር ካልሆነ ነው ምንድነው እንዲህ ባጭር ጊዜ ቀይር ማለት? ኧረ ላሽ እኔ ምንም አልተቀያየርኩም። ምን ሆናችሁ ነው እንዴ?
ዛሬማ እናግራታለሁ።